ሰላም ጤና ይስጥልን የተከበራችሁ የዩቲዩብ ቻናላችን ቤተሰቦች እንደምን አላችሁ? በሰዓቱ የተሰሙ ሰበር መረጃዎችን ወደ እናንተ አድርሳለሁኝ። በተለያዩ የአማራ ክልል ከተሞች የተቃውሞ ሰልፍ እየተደረገ ነው የሚገኘው። በተለይ ዛሬ በመዲናዋ ባህር ዳርና ጥንታዊና ታሪካዊቷ ከተማ ጎንደር ከፍተኛ ተቃውሞ እየተደረገ ነው የሚገኘው። በዚህ ሰዓት በርካታ መፈክሮች ተይዘው እናትዋ ጎንደር በቁጣ ወደ ልማደኛው ፒያሳ አደባባይ ወጥታለች። ትናንት የኦሮሞ ሕዝብ ደሜ ነው ባለችበት አደባባይ የጉራጌ ሕዝብ ችግር የኛ ችግር ነው ብላለች። በሌላ በኩል ወደ ኢቲ ሚዲያ ቤተሰቦች 4 ኪሎ ቤተመንግስት ተጨንቃለች። 4 ኪሎ ቤተመንግስት ጠቅላይ ሚኒስትር ዶክተር አብይ አህመድ መግለጫ አውጥቷል። ምንድነው ይዘቱን የምንመለከተው ይሆናል። ሰላም ጤና ይስጥልን የተከበራችሁ ውድ የቻናላችን ቤተሰቦች እንደምን አላችሁ? በያላችሁበት የምድር ጫፍ ሁሉ ሰላም እንድትሆኑ እየተመኘን በሰዓቱ የተሰሙ ሰበር መረጃዎችን ወደ እናንተ እናደርሳለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ሐሳብ አስተያየት ካላችሁ በኮሜንት ላይ ያስፈሩልን። እንዲሁም ይህ ቪዲዮ ለብዙ ኢትዮጵያውያን ይደርስ ዘንድ ላይክ ማድረጋችሁ እንዳትረሱ። ቀጥታ ወደ መረጃው እናልፋለን። ቀዳሚ ወደ ሆነው መረጃ ስናልፍ በትናንትናው ዕለት ጎጃም ደብረ ማርቆስ ድብልቅልቅ ያለ ሰልፍ ተካሂዶ ነበር። በእርግጥም የጎጃም አማራ ለጭቆና አገዛዝ ተመችቶ አያውቅም ሲል ታደለ ጥበቡ አስነብቧል። ቀዳማዊ ኃይለ ሥላሴን ዘውድ ያነቃንቀው የጎጃም ገበሬዎች አመጽ ነበር። ቀዳማዊ ኃይለ ሥላሴ የብቸናን አመጽ ለማዳፈን ከሰማይ ቦምብ ነበር ያወረደው። ደርግን ያርበረበዱት የቢቸና አርሶ አደሮች ነበሩ። ደርግ አመጹን ለማዳፈን ጎጃምን በአውሮፕላን ደብድቦታል። በ1966 ዓመተ ምህረት በደርጉ ሻለቃ እንዳለም ተሰማ የተመራው የደርግ ሰራዊት በብዙ መቶ የሚቆጠሩ የቢቸና አርሶ አደሮችን ጨፍጭፏል። የሀገሩን የግፍ ቀንበር መሸከም የማይችል የነበላይ ዘለቀ የነ አዳብሬ ዳርጌም የነ ደጃዝማች አበረ ይማም ሀገር ነው። ኩሩ ፕራውድ ክቡር ዲግኒፋይድ በራሱ የሚመካ የአማራ ሕዝብ የሚኖርበት በቀዳማዊ ኃይለ ሥላሴ አገዛዝ ዘመን በባህር ዳር ሜጫ ዙሪያ አካባቢ የቀላድ መጣልን በመቃወም የተነሳው አመጽ የመሩት ደጃዝማች አበረ ይማም በዚያን ወቅት ለአገሬው ያሰሙት ቀስቃሽ ንግግራቸው እንዲህ የሚል ነበር። አገሬ ጎጃም መሬት ሲለካ ዝም ብለህ ታያለህ። እኔ ምንም የጎደለብኝ ነገር የለም። ከሀብቴ ብዛት የተነሳ በአንድ ቀን 50 ላሞች ወልደው የደስደስ ብዙ መትረየስ ጥይት እንደተኮስኩ ታውቃለህ። አሁን የተነሳሁት አገሬ ሲበደል ዝም ብዬ አላይም ብዬ ነው። ተነስቻለሁ፣ ተነሳ፣ ወጥቻለሁና ውጣ። ወንድሜ ጎጃም የነ ውባለ ተገኑና የነ በአምላኩ አየለ ሀገር ነው። በ1967 ዓመተ ምህረት በተካሄደው የቢቸና አውራጃ ገበሬ አመጽ የመራው ውባለ ተገኑ ነበር። በተደጋጋሚ ከደርግ ታጣቂዎች ጋር እየተፋለመ ብዙ የደርግ ታጣቂዎችን ደምስሷል። በመጨረሻም በሚያዝያ ወር በ1972 ዓመተ ምህረት ውባለ ተገኑና ተከታዮቹ ተከበው ከደርግ ታጣቂዎች ጋር ሲዋጋ ሶማ ቆላም ከሶማ አቦ በስተሰሜን ከምትገኝ አንዲት ሸት ውስጥ እሱ ሁለት ወጣት ልጆቹ ከሌሎች ግብረ አበሮች ጋር ተገለዋል። ውባለ ተገንናም ልጆቹ በደርግ ጥይት ሲሞቱ የሶማ አቦ አካባቢ ነዋሪ እንዲህ አለ። ሶማ ከበረሃው ውሃ የለም ሲሉ ውቤና ልጆቹ ሲዋኙበት ዋሉ። መረጃው ታሪካዊ ዳራዎችን ጠቅሶ ከአስነበበን ታደለ ጥበቡ ወደ እናንተ አድርሻለሁ። ውድ የዚህ ቻናል ቤተሰቦች አሁን ደግሞ ዛሬው ስለተደረጉ ሰልፎች የት አካባቢ ጠንካራ ሰልፍ እየተደረገ እንደሆነ ወደ እናንተ ለማድረስ ሞክራለሁ። በእናትዋ ጎንደር እንዲሁም ደግሞ በመዲናዋ ባህር ዳር ከፍተኛ ህዝባዊ ተቃውሞ እየተደረገ እንደሆነ መረጃዎች እየወጡ ይገኛሉ። እናትዋ ጎንደር በቁጣ ወደ ልማደኛው ፒያሳ አደባባይ ወጥታለች ተብሏል። ትናንት የኦሮሞ ሕዝብ ደሜ ነው ባለችበት አደባባይ የጉራጌም ሕዝብ ችግር የኛ ችግር ነው በማለት በተመሳሳይ ጉራጌዎቹም እንደዚሁ ሰልፍ እንደወጡ እየተነገረ ይገኛል። ትጥቅ ፍቱ ሳይሆን ትጥቅ እንፍታ ነው የሚባለው። የርስቶቻችን ጉዳይ ለአፍታ የምንረሳው አይደለም። ሸኔ በሚመራት ሀገር ላይ ትጥቅ አንፈታም። የአማራ ልዩ ኃይል ለአማራ ሕዝብ የጀርባ አጥንት ነው። አንድ ጊዜ መንግስትም አሸባሪም መሆን አይቻልም። ፋኖነት የአገርን አንድነት የሚያስጠብቅ የአባቶቻችን ውርስ ነው። ኦርቶዶክስን እያጠፉ መጅልስን እየከፈሉ የሀገር መሪው መሆን አይቻልም። የኢትዮጵያ መከላከያ ሰራዊት ልዩ ኃይል ላይ ከመተኮስ በፊት ጥቅምት 24ን አስታውስ። አዲስ አበባ የአፍሪካ መዲና
የኢትዮጵያ ዋና ከተማ እንጂ የአንድ ብሔር መፈንጫ አይደለችም። ሙስጣፌና የሶማሌ ህዝብ ላላችሁ ኢትዮጵያዊነት እናመሰግናለን የሚሉ ከጎንደር የተስተጋቡ ልዩ የሆኑ መልእክቶች ናቸው። በሌላ በኩል የተከበራችሁ የቻናላችን ቤተሰቦች መስከረም አበራ ያስነበበችውን ጽሑፍ ወደ እናንተ አድርስና የፕሮግራማችን ማብቂያ ይሆናል። የአማራ ህዝብ ዝም ሲልም ሲቆጣም ልክ ነው። የአማራ ህዝብ 10 ጊዜ ለክቶ አንድ ጊዜ የሚቆርጥ ታጋሽና አስተዋይ ህዝብ ነው። ይህ ህዝብ በደረሰበት ክፉ መከራ ምክንያት እንባ ባዘሉ አይኖቹ የሀገሩን ኢትዮጵያን አሻግሮ የሚያይ በገፉት ቁጥር የማይንሸራተት መንፈሰ ጠንካራ ህዝብ ነው። አማራ የመገፋቱ ግፍ እየናጠው እንኳን ቁጣውን አምቆ የኖረው ቁጣው የሚወዳትን ሀገሩን ጤና እንደሚያቃውስ ስለሚያውቅ ነበር። አማራ እንዲህ ነው፣ የሀገሩን ጤና አብልጦ የሚወድ ለጎሰኛ እንቆቅልሽ የሆነ ህዝብ። የአማራ ህዝብ መብቱን አለማስከበር፣ የደራሽ ፖለቲካ አፍ መፍቻ መሆን ከሚያስቆጫቸው ውስጥ ነኝ። ይህ ህዝብ ህመሙን ችሎ ዝም የማለቱ እንድምታው የሀገርን ጤንነት ከማስቀደም እንደሆነም ይገባኛል። ለዚህም ነው አማራ ዝም ሲልም ሲቆጣም ልክ ነው የምለው። በዚህ ህዝብ ተደምሜ እንጂ ልፈርድበት ሞክሬ አላውቅም። የአማራ ህዝብ በተሳሳተ ሰዓት ልክ የሆነ ታላቅ ህዝብ ነው። አሁን ይህንን ህዝብ ተነስቷል። ሀገር ማለት ምን እንደሆነ ሳያውቅ በሀገር መንበር ላይ የተቀመጡ አከርካሪ ሰበርን ባዮች በሁለት አይናቸው እያዩ አማራ ተነስቷል። አነሳሱ ደግሞ እነሱ እንዳሰቡት አከርካሪው እንደተሰበረ በሽተኛ የተንፏቀቀ ሳይሆን ትግስቱ እንዳለቀ አዋቂ ህዝብ በግርማ ሞገስ ነው። የሚገርመኝ ለአማራ ህዝብ የአንድ ጠንካራ ሀገራዊ ሰራዊት አስፈላጊነት ሊሰብኩ የሚኮላተፉ መንደረኞች ዩኒቨርስ የሚመስላቸው ድል ዘረኞችና ተላላኪ መለዮ ለባሾቻቸውን ሳይ ነው። አለማፈርን የመሰለ ምን አለ ስትል መስከረም አበራ በፌስቡክ ገጿ ላይ አስፍራለች። ውድ የኢቲ ሚዲያ ቤተሰቦች ለሰዓቱ የሰሙ ሰበር መረጃዎች እነዚህን ይመስሉ ነበር። በሌሎች መረጃዎች ተመልሰን እንመጣለን። መልካም ጊዜ ተመኘን።